እስቲ አንድ የመልሱት እሺ እስኩን አክብራ ለጉባኤ ቃና ድንግል እስመ ኮነት ወላደ ምስጢር አምላክነ ኃይል። እሺ ወላው ወደ ፍች እስኩን አክብራ ለጉባኤ ቃና ድንግል እችን ጉባኤ ቃናን እስኪና አክብራት ለምን እስመ ኮነት ወላደ ምስጢር አምላክነ ኃይለኛ የሆነ አምላካችን ምስጢርን ወላጅ ሁናለችና ወልዳለችና የወላጅን ሁናለችና ለዛ ለአምላካችን እንትን ወላጅ ሁናለችና በሙሻ ዘር እሺ በጣም ይበል ነው የመምህር ሰሎሞን ጥያቄ ተመለሰ ማለት ነው። አዎ እንግዲህ አይ በከፊል ነው ግን አልተመለሰም። ተመልሷል ማለት ነው። እሺ አራቁት ምንድነው እመቤታችን ድንግል ማርያምን የአምላክ እናት በመሆኗ እና እስኪ እንደው እሷን እናክብራት እንኳን የአምላክነት የንጉስ እናት እንኳን በምድር ላይ ትከበራለች እና የአምላክ እናት እንትን ስለሆነች እስኪ እናክብራት ያንን ወልዳልናለችና ይባላል ለሰም እና ደግሞ ለወርቅ ደግሞ ጉባኤ ቃናን ደግሞ እንቀጽላት እንወቃት። ምክንያቱም የምስጢር ወላጅ ናት፣ የምስጢር ባልተቤት ናት፣ የምስጢር መገኛ ስለሆነች ጉባኤ ቃና ከተታወቀች ሁሉ ነገር ይኸው ስለሆነ እና እሷንን እንወቃት ለማለት ፈልጌ እሷን ድንግል ማርያም ጉባኤ ቃናን እና ክብራት ላይ እንቀጽላት ማለት ነው። ደግሞ ለዚህ ለወርቁ ሲመጣ በጣም ይበል እውነት ጥያቄዎችም ተመልሷል ጥያቄያቸው